ሃይ ዛሬ የምናወራው ስለ ኬስለር ሲንድሮም ነው ወይም ደግሞ የምድር ስልጣኔ በሳተላይት ምክንያት መጥፋቱ ማለት ነው። እና በጣም ኢንተረስቲንግ የሆነ ሳብጀክት ነው። እንጀምረው። በ1957 ምድርን የሚዞራት ሰው ሰራሽ ሳተላይት አንድ ነበረ፣ ስፑትኒክ ነው። የዛ ስፑትኒክ ላውንች ስፔስ ሬስን ጀመረው ማለት ነው። በዛ ቀጣይ ዓመታት ውስጥ አሜሪካና ራሽያ ውድድር የተወሰኑ ሳተላይቶችን ወደ ምድር ምህዋር አመጠቁ ማለት ነው። እና ይሄንን ኖቲስ አድርጎ ነው ኬስለር ሳይንቲስቱ ኬስለር ኢፌክት የተባለው ለዛ ይሄ ነገር እየጨመረ ከሄደ ምድርን የሚዞራት ብዙ ሳተላይቶች ስለሚሆኑ ልክ እንደ አስትሮይድ ፊልድ ነው የሚሆነው። ይሄ ደግሞ የቀጣዩ ሲቪላይዜሽን ላይ ትልቅ ችግር ሊያመጣ ይችላል ብሎ የተናገረው እሱ ነው። ሞር ብዙ ነገር አለው። በዚህ እናቆመውና ከዛ ምንድነው እኔ ችግሩ እንዳልኳችሁ በ1957 አንድ ሳተላይት ነበር። 2024 ኦክቶበር ላይ ወደ 7500 ሳተላይቶች ናቸው ምድርን የሚዞሯት ማለት ነው። እነዚህ ሳተላይቶች ደግሞ በአንድ ዳይሬክሽን አይደለም የሚዞሩት ማለት ነው። ወደ አብዛኞቹ ከዌስት ወደ ኢስት የምድርን ኦርቢት ተከትለው ግን ዲያጎናሊ ይዞራሉ ማለት ዲያጎናሊ ከሆነ አገሩ ያለው ሪፖርት ባክ ማድረግ ስላለበት ሳተላይቱ እሱ ደግሞ ዲያጎናሊ ነው የሚዞረው። ከዛ ከፖል ወደ ፖል ደግሞ ሪኮነሰንስ ኦርቢተሮች አሉ። እነሱ ደግሞ ከኖርዝ ወደ ሳውዝ ነው የሚዞሩት ማለት ነው። ናው ካውንተርም የሚዞራል በተለያየ ዳይሬክሽን ነው የሚዞሩት ማለት ነው። እና እነዚህ ሊጋጩ ይችላሉ ነው ትልቁ ችግር ማለት ነው። እናም ደግሞ 2009 ላይ ተጋጭተዋል ሁለት ሳተላይቶች ማለት ነው። ከዛ በተጨማሪ ደግሞ አሜሪካ ስፓይ ሳተላይት ቢመጣ እሱን መምታት እንደምትችል ለማሳየት በ1980ዎቹ አካባቢ የራሷን ሳተላይት መታ አሳየች ማለት ነው። ከዛ ራሽያ አደረገችው፣ ኢንዲያ አደረገችው፣ ከዛ ቻይናም አደረገችው ማለት ነው። እነዚህ ሎወርዝ ኦርቢት ላይ ቢመቱ ወደ ምድር በርናፕ ያደርጋሉ። ግን ችግሩ ምንድነው? ከተመታ በኋላ ወይም ከተጋጨ በኋላ ሁለት ሳተላይቶች ሁለት ኦብጀክቶች ነበሩ ማለት ነው። ሳይዛቸውን ረስተ ነው ማለት ነው። እና ሁለቱ ሲጋጩ ወደ 100,000 ምናምን የተለያዩ ፒሶች ነው ፓርቶች ነው የሚቀያየሩት ማለት። እነዚህ ፓርቶች እዛ ጋር ኤር ፍሪክሽን ስለሌለ ሬዚስታንሱ ስለሌለ በኦርቢታል ስፒዳቸው ነው የሚዞሩት። ያ ማለት 18000 ማይል አን አወር ወይም ደግሞ ወደ 27500 ኪሎ ሜትር በሰዓት ነው የሚሄዱት። ከየትኛውም ሽጉጥ ይፈጥናል ማለት ነው ፍጥነታቸው ማለት። እነዚህ ሳተላይቶች ተጋጩ ወይም ደግሞ ቴክ አውት ሲደረጉ እነዛ ሄደው ሌላ ሳተላይት ይመታል። ለምን? ያሉበት ኦርቢት ሴም ስለሆነ ማለት ነው። ያኛውን ሲመቱት እሱ ደግሞ ይፈርሳል ማለት እሱ ይበተናል። አሁን ቁጥሩ እየጨመረ ነው የሚሄደው ማለት ነው። ይሄ ነገር ሀፕን ካደረገ ማለት ነው ማለት ወይ ሎወርዝ ኦርቢት ላይ ሆነው ወደታች ካልወደቁ በስተቀር ሚድል እርዝ ኦርቢት ላይ ከሆኑ ተጋጭተው ይሄ ነገር ሲበተን ማለት ነው የሚያመጣው ኢፌክት ምንድነው? እንዳልኳችሁ ቀጣዩን እየመታው ማለት ነው ያለው ኦርቢት ታይም ደግሞ 90 ደቂቃ ነው ለሳተላይቶች ማለት ነው። በ90 ደቂቃ ውስጥ ተጨማሪ ፒስ እየበዛ ሁሉም ሳተላይት ምድር ላይን የሚዞረው በሙሉ ይጠፋል ማለት ነው። ይሄ ደግሞ በጣም ትልቅ ሪስክ ነው ማለት ነው። እና ምንድነው ችግሩ? ያው ኤቭሪ ዴይ የምንኖረው ህይወት ከሳተላይቶች ጋር ኦሬት የተገናኘ ነው። ይሄንን እኔ ማወራውን መስማት የቻላችሁት በሳተላይት ምክንያት ነው። ኤኒ ኮኔክሽን ያለው በዛ ነው። ባንክ ሲስተም፣ ናቪጌሽን፣ አሁን ሰዓት ራሱ መናገር የምንችለው በሱ ምክንያት ነው ማለት ዲፌንስ፣ የሚሊተሪ ዲፌንስ በሱ ነው። ኦልሞስት ኤቭሪቲንግ ምድር ላይ ያለው ነገር በሙሉ የምንጠቀመው ከሳተላይት ቴክኖሎጂ ጋር ቀጥታ ተያያዥነት ስላለው ማለት ነው። ከዚህ ደግሞ ከፍ ብሎ ምንድነው ሁሉም ሳተላይቶችን በሙሉ እንደዚህ ተጋጭተው ጠፉ እንበል። ግን ሳተላይት መስራት እንችላለን። እንዴት ነው ቴክኖሎጂያችን ወደ ዜሮ የሚመለሰው ብላችሁ ደግሞ ከሆነ እንዳለ ሳተላይቶቹ በ90 ደቂቃ ውስጥ ከጠፉ በኋላ እንዳለ ምድር አካባቢ ያሉት ነገሮች በሙሉ ከጥይት በላይ የሚፈጥኑ የሚበታትኑ ነገሮች ናቸው። አዲስ ሳተላይት ሰርተን ስንተኩሰው ገና ከአትሞስፌሩ እንደወጣ እነዚህ ኦሬዲ ያሉት ይመቱትና ያፈነዱታል። ተጨማሪ የሚያጠፋ ነገር ነው የሚያደርጉት ማለት ነው። እና ቶታሊ ሲቪላይዜሽናችንን ወደ ስቶን ኤጅ የሚመልስ ኢሹ ነው። እና ያው ኬስለር ሲንድሮም የሚባለው ይሄ ነው። ኢንተረስቲንግ ነው። ያው ቢደብርም ኢንተረስቲንግ ነው። ኤኒሃው ኔክስት ታይም እስክንገናኝ ባይ